ስለ ደቡብ ምዕራብ ምን ያህል ዕውቀት አለው? ከምን ተነስቶ ነው ይሄንን የቻለው? ይህም ደግሞ በፊት ለፊት በር ሳይሆን በጓሮ ስለወጣ አይቀናውም ነው። ዳውሮ በፈለገው አቅጣጫ መውጣት ይችላል፣ መብቱ ነው። ሁለተኛ ዳውሮ ፊት ለፊት አለው። ዳውሮ ሲዳር ኮንጎንተና ኮንታይ ካጎርማ ዲገና ጋሞ ጎፋይ ሲኩሼ ወላይ ተሸሻው ሀውሽ ዳውሮ ሲዳር ኮንጎንተና ኮንታይ ካጎርማ አስጌ ከዚህ በፊት ዳውሮ አካባቢ መጥቶ ያውቃሉ ወይ? ስለ ዳውሮ የዘፈኑት ሌሎች ዘፈኖች አሉ ወይ? ስለ ዳውሮስ ምን ያህል ዕውቀት አለው? ስለ ኮንታስ ምን ያህል ዕውቀት አለው? ስለ ደቡብ ምዕራብ ምን ያህል ዕውቀት አለው? ከምን ተነስቶ ነው ይሄንን የቻለው? ይህም ደግሞ የዳውሮ ህዝብ፣ የኮንታ ህዝብ፣ የቤንች ሸኮ ህዝብ፣ የምዕራብ ኦሞ ህዝብ፣ የከፋ ህዝብ፣ የሻካ ህዝብ አንድ ላይ ተደራጅቶ ከኮንታ ጋር ተደራጅቶ ክልል የመሰረተ ባለበት ሰዓት ነው ይሄን ዘፈን ያወጣውና እንደው ከምን መነሻ ነው ብለ ነው? ዳውሮ በፊት ለፊት በር ሳይሆን በጓሮ ስለወጣ አይቀናውም ነው። ዳውሮ በፈለገው አቅጣጫ መውጣት ይችላል፣ መብቱ ነው። ሁለተኛ ዳውሮ ፊት ለፊት አለው። ለምንድን ነው በጓሮ መውጣው? ለምንድን ነው የማይቀነው? ሁለተኛ የዝላሴ ግሬሴ ዳምበና ነው አይሴ ማለት ይሄ ማቅራራት ነው ማላዘን የማይረባ ለኛ ምን ይጠቅማል? ይሄ ጥርግ በል እንዴ እኮ የህዝቦችን መብት መርገጥ ነው። ሁለተኛ ጋጠወጥነት እኮ እዚህ ይጀምራል። አጋጣሚ እንግዲህ የሚፈጠሩ እውቅናዎች አሉ። አሁን እውቅና የመሸከም አቅም ትከሻ ያለመኖርም ጭምር ነው። ሁለተኛ ደግሞ ስትታወቅ ዛፍ ላይ መታወቅ ማለት ዛፍ ላይ እንደመውጣት ነው። ዛፍ ላይ ወጥተህ ዛፉን በደንብ ካልያዝክ ከዛ ስትፈርጥ ምን ልትሆን እንደምችል አስብ። አሁን ለጊዜው ተጨበጨበለት፣ ነገ ሌላም ይጨበጨባል እኮ ወርታራ ነው። ትላንትና ለኛም ተጨብጭቧል እኮ ከኮሻ ሰታ በላይ እኮ ተጨበጨበለት። ደቡብ ላይ የለም።